በዚህ ምድር ላይ ፈጣሪ ራሱ ላይ ያያቸው ሁለት እንስሳ እንዳሉ ታውቃላችሁ? ከሌሎቹ ሁሉ የሚደርስባቸው የሌለ ሁለት እንስሳት። የመጀመሪያው ንስር ሲሆን ሁለተኛው ደግሞ አንበሳ ነው። አሁን ይህን ስታውቁ የአጽናፉ ዓለም ፈጣሪ እነዚህን ሁለት እንስሳት በአስደናቂ ሁኔታ ከፈጠራቸው እነሱም ማጥናት አለባችሁ። ምክንያቱም እናንተ በምድር ላይ መሪ ወይም ታላቅ መሆን የምትፈልጉ ከሆነ እነዚህ እንስሳት ልዩ የሚያደርጋቸው ምን እንደሆነ በሚገባ መረዳት አለባችሁ፣ ማጥናት አለባችሁ። እኔ እነዚህ እንስሳት ልዩ የሚያደርጋቸው ምን እንደሆነ በሚገባ ተረድቻለሁ። የእነዚህ እንስሳት ያላቸው ባህሪና አመለካከት አስደናቂ ነው። ንስርም አንበሳውም የግዛታቸው ነገሥታት ናቸው። ንስር የወፍ መንግሥት ንጉሥ ነው። አንበሳውም የእንስሳት መንግሥት ንጉሥ ነው። ዛሬ ግን በአንበሳው ላይ እናተኩር። ምክንያቱም አንበሳ እኔ እንደማስበው የመሪነት መንፈስ አለው እና መንፈስ ወይም ስፕሪት ስለ አመለካከት ነው ማወራው። መሪ ከተከታዮቹ የሚለየው አመለካከት አለው እና አንበሳው ለዚህ የመጨረሻው ምሳሌ ነው። አንበሳ የጫካው ንጉሥ ነው። ግን እዚህ ላይ የሚገርመው ነገር አንበሳ በጫካ ውስጥ ረጅሙ እንስሳ አይደለም። አንበሳ በጫካ ውስጥ ትልቁ እንስሳም አይደለም። አንበሳ በጫካ ውስጥ በጣም ከባድ እንስሳም አይደለም። በእርግጠኝነት በጣም ብልህ እንስሳም አይደለም። ነገር ግን አንበሳው ሲመጣ ሁሉም ይሮጣሉ፣ ይሸሻሉ። ለምን? ምክንያቱም አንበሳ ሌላ እንስሳ የሌለው ነገር አለው። ጉዳዩ ስለ መጠን፣ እርዝመት ወይም ትልቀት፣ ጥንካሬ ወይም ብልህነት አይደለም። ጉዳዩ አመለካከት ነው። ከምወዳቸው ጥቅሶች አንዱን ላካፍላችሁ። በጣም ኃይል ያለውና አስደናቂ ነው። እሱም እንዲህ ይላል፣ በአንበሳ የሚመራ የበግ ሰራዊት ሁልጊዜ በግ የሚመራውን የአንበሳ ሰራዊት ያሸንፋል። ለምን? ምክንያቱም አመራር ወይም መሪ ለውጥ የሚያመጣ ነው። መሪነት ፈሪዎችን ወደ ተዋጊነት ሊለውጥ ይችላል። ፈሪ ሰዎችን ሊወስድና ወደ ደፋር የማይፈሩ መሪዎች ሊለውጣቸው ይችላል። መሪነት ያን ያህል ኃይለኛ ነው። ይህንን አስቡት። አመራር የተጨነቁና የተሸነፉ ሰዎች ያሉበት ካምፕ ውስጥ ሊገባ ይችላል እና በ20 ደቂቃ ውስጥ ብቻ ወደማይቆም ጠንካራ ሰራዊት ይለውጣቸው። ያ የአመራር ኃይል ነው። አሁን ስለ አንበሳው አመለካከት እንነጋገር። አንበሳ የጫካው ንጉሥ የሆነው በአንድ ቃል ምክንያት ነው። እሱም አመለካከት ነው። አንበሳው ሁሉም እንስሳት እንዲያከብሩት የሚያደርግ የተለየ አመለካከት አለው እና በዚህ ጫካ ውስጥ ፍርሃት ስለ መከባበር ነው ማወራው። ዝሆኑ አንበሳን ያከብራል። ጅቦቹ አንበሳን ያከብራሉ። ቀጭኔዎች እንኳን አንበሳን ያከብራሉ። ግን እዚህ ላይ ጥያቄ አለ። ለምንድነው እነዚህ ግዙፍና ኃያላን እንስሳት በአንጻራዊ ሁኔታ ሲታይ ትንሽና ከባድ ያልሆነን እንስሳት የሚያከብሩት? ለምንድን ነው? ይህ የሆነው በአመለካከት ምክንያት ነው። ለምሳሌ አንድ አንበሳ ዝሆንን ሲያይ አንድ ቃል ወደ አእምሮ ይመጣል፣ ምሳ የሚል እና ይህንን ነገር መብላት እችላለሁ ይላል። እናም አንበሳው በሚያስበው መንገድ ይሰራል። አሁን ሌላው ሚስጥር ደግሞ ዝሆን ጠንካራ ክብደት ያለውና ከአንበሳ የበለጠ ብልህ ነው። ሆኖም ዝሆኑ አንበሳውን ሲያይ ወደ አእምሮ የሚመጣው አንድ ቃል የሚበላ የሚል ነው። አመለካከት የሚመጣው ከእምነት ስርዓታችሁ ነው። ካመናችሁት በላይ የሆነ አመለካከት ሊኖራችሁ አይችልም። አንበሳው ስለ ራሱ በሚያምንበት ልክና ምክንያት ንጉሥ ነው። ስለዚህ
መሪ መሆን ከፈለጋችሁ ትክክለኛ አመለካከት ሊኖራችሁ ይገባል። በራሳችሁ ማመን አለባችሁ። ምክንያቱም መሪነት ትልቅ፣ ጠንካራ ወይም ብልህ መሆን ብቻ አይደለም። ለማደግና ለመምራት ድፍረት፣ በራስ መተማመንና አመለካከት ስለመኖሩ ነው። ይህንን አስታውሱ። አመለካከት ሁሉም ነገር ነው። ጻፉት፣ ኑሩት እና ሕይወታችሁ እንዴት እንደሚለወጥ ተመልከቱ።